ኃጢአታችን በአባታችን ዘረመል በኩል አብሮን ተወለደ። ልጅ እያለን ስለሚጠብቀን ሲኦል ስናወራ እንንቀጠቀጥ ነበር። ነገር ግን እዛ ሳንደርስ በዚሁ ምድር ላይ ያለን አወቅነው። በጦርነት ውስጥ ባለ መሳሪያ፣ በእራብ ውስጥ እንዳለ ስቃይ፣ በአፈር ላይ እንደተዘረገፈ የሰው ሬሳ መዓት ሁሉ ሲኦልን በምድር ላይ ለመርናት። ልጅ እያለን ከመንገድ የወደቀ እንጀራ ስናገኝ በአፋችን ስምን እናነሳ ነበር። ዛሬ ላይ ግን የወደቁ ነፍሳትን ረግጠን እናልፋለን። ነገሮች ይለወጣሉ። በሌሎች ላይ የምንፈራው በጠቅላላ እኛም እናደርገው ይሆናል። ርህራሄ፣ መልካምነትና መተሳሰባችን በፍጹም ጥላቻ ታውሯል። ከጎረቤት ጋር ያለን የቡና ድባብ፣ የሰርግና የለቅሶ አብሮነት ቀስ በቀስ ደብዞ ጠፍቷል። ንጽህናችን በመናናቃችን ቆሽሿል። አሁን እንደ ልጅነታችን በአባሮሽና ኩኩሉ ጨዋታ መዝናናትን ካቆምን ዓመታት አልፈዋል። ናና ከረሜላ በመምጠጥ የሚሰማን እርካታ ከምላሳችን ላይ ደርቋል። በአንድ ተሰብስበን የምንተራረበው የደስታ ጊዜ የአእምሮ መዝገብ ታሪክ ከመሆን ውጪ ከኛ ዘንድ ጭራሹንም የለም። አድገን አይደለም፣ አውቀን ነው። ይኸው አሁን በቤታችን ተንጋለን በስልክ ስክሪን ላይ የምናየው ምስል ጥቂት ሳቅ፣ ብዙ ሐዘን ይሸልመናል። አዎ፣ በአባቶቻችን ስፐርም ከነ ኃጢአታችን አብረን ተወለድን። እስከ ሜያችን ድረስ ሞትን ለመድን። ሰላም ጤና ይስጥልን ክቡራትና ክቡራን፣ ይህን ታሪክ ከወደዳችሁት ይህን ቪዲዮ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።